ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። እኔ አለው እግዚአብሔር ይመስገን እጅግ በጣም የሚያምር ውብ ቦታ ላይ ተገኝቼ እነማንን የጠበቅክ ነው ካላችሁ ከዚህ ቀደም የተለቀቀው ቪዲዮ ላይ ሁለት ልጆችን ሳስታርቅ ወይም ሳስማማ አይታችኋል እና የእነሱን ጉዳይ ዛሬ ለማወቅ መጥቻለሁ። የእሷ ጓደኛ ወይም የልጅቱ ጓደኛ በዛ በዕለት ላይ ሲጨቃጨቁ የነበሩት ልጁን ነው ላገኘው የመጣሁት። እሱንም ያው እዚህ ጋር ቀጥሮኝ እዚህ ጋር በጊዜ ተገኝቼ እየጠበቅኩት ይገኛሉ እና እሱም እየመጣ ይገኛል። ተደዋውለናል፣ ደርሻለሁ ብሎኛል። እሱ ከመድረሱ በፊት ለእናንተ የተወሰነ ነገር እንዳውራችሁ ብዬ ነው። እናንተስ በዚህ ነገር ላይ ምን ታስባላችሁ? ባለፈው በተለቀቀው ቪዲዮ ላይ አይታችኋል። የተፈጠረውን ነገር ሲጨቃጨቁ ነበረ። በጣም አለመግባባት ማዕከላቸው ተፈጥሮ ነበረ። ያን ጉዳይ እንግዲህ እነሱ ፈተዋል አልፈቱም የምለውን አሁን ከልጁ አፍ እንሰማለን ማለት ነው። ያው ዳግመኛ ቪዲዮ ሰራለሁ ብያለሁ። ዳግመኛ ልጁን አግኝቼ ልሰራ ነው እና ይህን ቪዲዮ እጅግ በጣም እውነቴን ነው የምላችሁ ለብዙ ሰው የምጠቅም ነው። ምክንያቱም የብዙ ሰው ህይወት ውስጥ ወይም የብዙ ሰው ህይወት መሀል ውስጥ ያለ ነገር ነው ይሄኛው ክስተት። ቤተሰብ ይሄን ነገር እስኪ አብረን እናያለን። ልጁ ይምጣና አብረን እናያለን። ብቻ ሰላም ያርግልን ነው የሚባለው አይደል? ከዛ በፊት ሰላም ያርግልን። አንድ ላይ ብመጡ ደስ ይለኛል። ግን ያው መጣው አንድ ቪዲዮንም አይቻለሁ እና ያን ቪዲዮ ስላየሁት የግድ ለዛ መልስ ያስፈልጋልና ያንን መልስ ልሰጣ ነው ብመጣውና እንገናኝ ብሎኝ ነው። ቪዲዮ ዝግጁ ሆኜ የጠበቁት ይገኛለሁ። ቤተሰብ እኔ ዝግጁ ነኝ። ስመጣ የሚለውን ቃል አንደበቱን እንሰማለን። ያውና እንደው የመጣ ይገኛል። አሁን እንዴት ነህ? ሰላም ነው? አማን ነው? ሁሉ ሰላም አለን። ይኸው እኮ ዛሬ ቀጥረኛል ነበር። ምን ነው ተለወጥኩብህ? አይ አልተ እኔ እንደዚህ አይነት ቦታ ወዳለሁ እና ቦታውን በጣም ያምራል። እዚህ ቦታም ስለቀጠርከኝ ደስ ብሎኛል። ግን እንዳላወቀ ሰው አመጣጥ አልፈይ ልትሄድ ነው እንጂ ሀሳብ ውስጥ ትመስላለህ። ምን ሆነህ ነው? በሀሳብ ጭልጥ ብለህ ምን ነው በእናትህ። ያው ወንድ ልጅ ብዙ ነገር መቻል አለበት። ወንድ ልጅ ነህ፣ ብዙ ነገር ማሳለፍ አለብህ፣ ብዙ ነገር መታገስ አለብህ። እውነቴን ነው የምልህ። ለምን እኛ ወንዶች ስንባል ቻይ ነን። ቻይ ካልሆኑ ለሴት ልጆች እጅግ በጣም ከባድ ነው። በቃ እነሱ ትንሽ የመናደር ስሜት ሳሳዩ እኛ መረጋጋት አለ። እኛ ቱግ ካልን እነሱም ቱግ ካሉ ገባ። ይህን የማይጭር ላይ አንድ ክብሪት እሳት ትለቅበት ሙሉን ያጋያል። ስለዚህ ህይወትም እንደዛው ናት። ህይወትን አሳምረ መቀጠል ያለብህ ይዘህ እንደዚህ ጠንክረ መቀጠል ያለብህ አንተ ነህ እና ወንድሜ ቤተሰቦችን ሰላም በልልኝ እና ድምፅን ከፍ አድርግልኝ። ችግር የለውም፣ አትፍራ። ምንም ማስፈራ ነገር የለም። ለቤተሰቦቼም ግልጽ አድርግላቸው የተፈጠረውን ነገር። እኛ ደስ ብሎናል፣ አንድ ላይ ናችሁ ብለን አስበናል እና ቤተሰቦቼም እነዚህ ልጆች ደስ ይላሉ፣ አንድ ላይ ናቸው ምናምን ብሎ በጣም ብዙ ነገር ጓጉተናል። ገባ እና ያንን ነገር እስኪ ለቤተሰቦቼ ይህንማ ማጋራት አለብኝ ብዬ ልክ አንተን ለማግኘት መጥቻለሁ። አንተም ያው እኔ ጥሩ ደረጃ ላይ ናችሁ ብዬ አስባለሁ። ቤተሰቦቼም እንደዛው ያስባሉ። ያው መልካም ሰው ጥሩ ነገር ይሰራል። ጥሩ ነገር በጥሩ ነገር ስሙ ይነሳል። አንድ ቀን ትንሽ ስህተት ብታዩበት ጥሩነቱ ጠፍቶ ስህተቱ ነው ጎልቶ የምታየው። ለዛ ያንን ነገር አርማችሁ ተተራርማችሁ አርቃችሁ ተቃቅፋችሁ ነው ከኔ የተለያያችሁ እና ምን አሰባችሁ? እሷሳ የለችም መሆን የሌለበት ፍቅር ነበር። እሷም ደግሞ ቤተሰብ ይወልድብኛል አለች። ያው
የቤተሰቦች ቢሆን ያው በጆሮ የነገርኩት በጣም ሰራውን ማግኘት ማይችል በቃ ፍትሃዊ ሆነ ክብር አይ እኔ በእንደዚህ አልጠበቅኩም። እውነት በጣም ይደብራል። ለምን አንድ አንተ ነገሮችን ቻል አድርገህ ማሳለፍ ያለብህ። እኔም ቤተሰቦችም እውነቱን ለመናገር ቤተሰብ አንድ ላይ እንደሆኑ ነው እኔ የተሰማኝ። ከምሬ ነው የምላችሁ። ግን እናንተ ምን ሆናችሁ ነው? ማለት ምን ተፈጠረ ከዛ በኋላ? በፊት ልክ ነህ። ሱካዬ ነበር ያኔ እኛ ለመስማማት ነበር እና ደግሞ ከቅርብ ጊዜ በኋላ እኔም አብረን እየቀጠልን ያለ በቃ የሆኑ ስሜት ተፈጥሮ ነበር። አሁን የእሷ ቤተሰቦች እሱ ጋር አቆሙ ምናምን አሉ። በቃ እንዲሁ እንትን ልንስማማ አልቻለም እና ስላልተስማማን ምንም ማድረግ አንችልም። እሷም የፈለገችውን እሷም እኔን እየወደደችኝ እኔም እሷን እየወደድኳት እንዲሁ በሰላም ተለያይተናል። አሁን ላይ ያለንበት ደረጃ ይሄ ነው። ማለትም በቃ የተዋደድን መለያየትን መረጠን ማለት ነው። ያው መጥፎ ዜና እንደሆነ አንደርስታንድ አድርጌያለሁ፣ ግን ያው ምንም ማድረግ አልችልም። እሷንም ያው በጠራት ደስተኛ ሆን ነበር። በጠራት በጣም ደስተኛ ነኝ። እሺ አሁን ኖርማሊ እኔ እሷን ማለት ስልኳን ብትሰጠኝና አግኝቻት ባወራ እና ባስታርቃችሁ አንድ ላይ መሆን ፍላጎት የላችሁ? ኖ ኖ ኖ የሚሆን ነገር አይደለም። የሚሆን ነገር አሁን ምሳሌ እኔ ፈልጌ ወይንም እሷ ፈልጋ ሁለታችን ተፈላልገን የሆነ ግጭት ቢኖር የሆነ አንዳንድ በፍቅር ህይወት ውስጥ ስትኖር ግጭት አለ። ያ ነገር ቢሆን እንድል ነው። ግን አሁን እዚህ ጋር እሷ ፋሞቿ አልፈለጉም፣ እሷ ቤተሰብ ማለት ነው ስላልፈለጉ እኔ ደግሞ ምንም ማድረግ አልችልም። እኔም ደበረ ከምር እኔንም አስደበራችሁ እውነት ለመናገር ለምን ብትል አንተ እዚህ ጋር እንደዚህ አልጠበኩም። በጣም እውነት ከፋኝ፣ ደበረ። እንዴት ማለት አሁን እሺ ማለት ቤተሰባቸው የእሷን ቤተሰብ እኔ ላውራቸው ማለት ትዋደዳላችሁ? እኔ ግልጽ አድርገን መዋደድ እንዋደዳለን። እሺ ለምን ተለያያችሁ? ብንግባብ እንዲህ አብረን ብንኖርም ደስ ይለኛል፣ እሷንም እኔም ደስ ይለኛል። ግን ቤተሰብ ተው፣ ይሄ ነገር አይጠቅማችሁም፣ ያለ እድሜያችሁ እንደዚህ አይነት ነገሮች ውስጥ ተው፣ በቃ አይጠቅማችሁም ሲሉ እኛ እንግዲህ ያለ መፍትሄ ነው ብዬ ተስፋ አደርጋለሁ። እርግጠኛ ነህ እሷ ቤተሰብ ናቸው እንደዚህ ያሉት? እኔ እሷን አግኝቼ ሌላ ነገር ካወራችስ? እሷን ብትነግር እርግጠኛ ነኝ። ይሄንን እርግጠኛ ነህ? እርግጠኛ እሷን እንዳገኝ ታደርገኛለህ? ባይ ዘ ዌይ ታውቃለህ፣ እኔና እሷ እኮ ተስማምተን ነው ማለትም ቤተሰቦችሽ አልፈለጉም፣ እሷን ቤተሰቦች አልፈለጉም፣ ለዛ ብንለያይ ይሻላል ብላ ነገረች። ታዲያ ይሄ እኮ ከእሷ ያመጣም ነው ደግሞ ከቤተሰቦቿ የሚመጣ ስለሆነ ከቤተሰብ ደግሞ በልጥ ነገር የለም አተማረ እና ደግሞ አንተም የራስህን የተዋደድንም ሆነ ያው መለያየታችን ግድ ነው። አንተም የራስህን እኔም የራስህን እያለችኝ ነው። አንተ ማድረግ ያለብህ በዚህ ሰዓት ደግሞ በቃ እሷን የሚያስደስት ነገር ብትወዳትም እሷን የሚያስደስት ነገር ማድረግ አለብህ፣ መምረጥ አለብህ። አሁን ገብቶሃል? እናንተ አንድ ላይ ሆናችሁ መሰለኝ፣ ግን ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ፈጣሪ ያለው ነው ሆኖ ልክ ነው። ግን እኔ ባስማማችሁና ባግባባችሁ ወይም ቤተሰቦቻችሁን ባናገርላችሁ፣ በእርግጥ እድሜያችሁም ገና ነው፣ ቸኮልም አያስፈልግም። ጊዜ ራሱ አንድ ላይ ላደርጋችሁ ይችላል። እናንተ ፍቅር መሀል እናንተ ውሳኔ መግባት አልፈልግም እና በዚህ ደረጃ ከወሰናችሁ እኔ እናንተ የፍቅር መሀል ገብቼ ነገሮችን ባስተካክል ደስ ይለኛል። ቤተሰብ ግን አንድ ላይ ከወሰኑ እኔ ምን ማድረግ ይችላል? ነገሮችን ያው በሰላማዊ መንገድ ነው። ግን እኔ አንድ ነገር ቃል ገባለሁ ቤተሰብ፣ ምክንያቱም ይሄ ሁሉ ነገር በአንተ ኬስ ከሆነ እውነት ይቀየራል። እኔ ብቻ ሳይሆን የምወድህ ኖርማሊ አንድ ላይ የምወዳችሁ ቤተሰቦችን ኖርማሊ ይቀየሙሃል። አንተ ግን ምንም አይነት አንተ ላይ ስህተት ከሌለ ውሳኔያችሁ የእሷም ወሬ ይሄንን ከሆነ ኖርማሊ ችግር የለውም፣ በማከላቸው አልገባም። ግን እሷ ወሬ ሌላ ከሆነ እውነት ይቀየማል። ያምም አገኛል ታምነኛለህ ብዬ አስባለሁ። ስልክም አለ እና ደግሞ ዋና እውነት ላመሰግን እፈልጋለሁ። ማለት ጥራል ያኔም እንዲሞክረሃል እንዲህ ለእኛ ብለህ ማለትም አስማምተናል። ደስ ይላል። ይህ ባህሪ በጣም ደስ ይላል። ይህ ባህሪ ባይዚ በእኛ ብቻ ሳይሆን በቃ እንደዚህ ላሉ የሚኖሩ ልጆች ራሱ ብትመክራቸው፣ እንደዚህ አይነት ነገር ብታስማማቸው፣ ብታስታርቃቸው በጣም አሪፍ ነው።
እና ደግሞ ሰውም ቢሆን አሁን ላይ ደግሞ የሚወደው ሰላምን ነው፣ ፍቅርን ነው፣ አንድነትን፣ መተሳሰብን አይደል የሚወደው። ለዛ ለፋሚሊዎችም ቢሆን አሪፍ ነገርን ሼር ያደርግላቸው። እነዚህ አይነት ነገሮች ደስ ይላሉ። እንደ እግዚአብሔር ፍቃድ ነው ደግሞ ያው ቤተሰቦች አልፈቀዱም፣ ይህ ነገር እንዲህ ተከስቷል እና ደግሞ በጣም ደስ ይላል። አንተ እንዲህ የምታደርጋቸው ነገሮች በጣም ነው ደስ የሚል የምር ሌላውንም የሚለውጥ ነው። በጣም እየተዋደዱ ራሱ አላ ማለትም በቃ መታረቅ እየፈለጉ በቃ አስታራቂ አጥቶ የሚሰቃዩ አሉ። እኛ እውነት አንተ መተንልህ በቃ ለእኛ ራሱ አንተ መተህ በጣም ደስ የሚል ጊዜ ነበርና እውነት አንተ እንዲያደርግ ሌሎችንም ብትቀጥል አዳዲስ ነገሮችን ብታደርግ እንዲህ ለተመልካቾችም በሆነ ራሱ ደስ ደስ የሚል ነገሮችን ብታደርግ በጣም ደስ ይላል። የምር እኔ ከልቤ ነው የምር የወደድኩት ይህንን ፕሮግራም ነት የምትከታተሉ ቤተሰቦችን ብትሆኑ የምሬ ነው በጣም አሪፍ ነው፣ ተከታተሉት። እኔ ያው የምለው ይሄንን ነው፣ ምክንያቱም ያው እኔ ያኔ ስላደረክልኝ መልካምነትን አሁን ባፌ የምነግርህ ማለት ነው እና ስላደረክልኝ የምር እኔ ብከፍልም እንኳን የምከፍልበት ራሱ አቅሙም የለኝም። አመሰግንሃለሁ። ደውላለሁ ደግሞ እና ቤተሰቦቼ እኔ እውነት በጣም ደብሮኛል። እንደዚህ ደረጃ አልጠበቅኳቸውም። አንድ ላይ ሆነው ምናምን ደስተኛ ሆነዋል ብዬ አስቤ ነበረ የመጣሁት፣ ግን አልተሳካም። እውነት ለመናገር የሆኑ ነገሮችን ሞክሬ ሳይሳካልኝ የቀረ ነገር የለም። ግን እንደዚህ አይነት ጉዳይ ደግሞ ሳይሳካልኝ ቀረ። እውነት በጣም ደበረኝ። እውነቴን ለመናገር ነው ደበረኝ። በቃ ቤተሰብ እንግዲህ ፈጣሪ ያለው ነው ሆኖ ብቻ ያው በፍቅር መሀል ሶስተኛ ወገንም ሆነ ሌላ ሰውም አታስገቡ። አስታራቂም ሆነ ምንም አይነት ሰው አታስገቡ። መፍታት ከቻላችሁ እራሳችሁ በግላችሁ ሁለታችሁ ተስማምታችሁ ኖርማሊ የምትታረቁበትን መንገድ የምትለያዩበትን መንገድ በቃ የተለያየ ነገሮች አሉ። እንደዚህ ወስኑ እንጂ ሰው አታስገቡ። እውነቴን ነው። በፍቅር መሀል ደግሞ እውነት ለመናገር በጣም ከባድ ነው ፍቅር እና ቤተሰብ የምላችሁ ነገር ቢኖር ይሄ ነው። አንድ ላይ ስላልሆኑ ደብሮኛል። ያው መልካም ጊዜ መልካም ቆይታ ይሁንላችሁ።